ሰላም እንዴት ናችሁ? ዛሬ እንግዲህ የማሳያችሁ እንቁላል በኦትስ ነው። ኦትሴን እንደዚህ 2 የሾርባ ማንኪያ የሚሆን ኦትስ ቀቅያለሁ፣ ጨው አድርጌያለሁ። ትንሽ ካበሰልኩት በኋላ እንቁላል መታለሁ። 3 እንቁላል ነው የተጠቀምኩት እኔ አሁን ለምፈልገው ግብአት 3 እንቁላል እንደዚህ መታና መጥበሻ ላይ ጠበስ አድርገዋለሁ። ለሱ የሚያስፈልጉኝን ግብአቶች እስከዛ አዘጋጃለሁ። እንግዲህ ቺዝ ያስፈልገኛል፣ የተከተፈ ቃሪያና ፐርስሊ ያስፈልገኛል። 3ቱን አዘጋጅቻለሁ። እንደዚህ ቅቤ ቀብቻለሁ። ማስገባበት ወደ ኦቭን ማስገባበት እቃ። አሁን እንግዲህ ኦትስ ይደርሳል። ኦትሱን እንደዚህ አመቻቻለሁ። ካጠገቡ እንቁላል እያደረኩ እንደዚህ እደረድራለሁ። ከዛ የተከተፈ ቃሪያ አረጋለሁ። ፐርስሊን እንደዚህ የድንብላል ቅጠሉን አረጋለሁ። ከላይ ቺዙን እንደዚህ አስተካክልና ወደ ሞቀው ኦቨን ውስጥ እከተዋለሁ። ለትንሽ ለ10 ደቂቃ ያህል ኦቨን ውስጥ አረጋለሁ። ቺዙ እስኪቀልጥ ነው እንጂ ሌላ የበሰለ ስለሆነ ብዙም ማቆየት አያስፈልግም። ቺዙ ከቀለጠልኝ በኋላ እንደዚህ ኦቨን ውስጥ ለ10 ደቂቃ ያህል አወጣዋለሁ። በጣም የሚጣፍጥ ምግብ ነው፣ ተጠቀሙት። ለቁርስ በተለይ በጣም ቆንጆ ነው። ቶሎ የሚደርስ ነው። በጣም ይጣፍጣል። ተጠቀሙት። አመሰግናለሁ ስላያችሁልኝ። ኮፒ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።